ሰው ካቆሰላችሁ እግዚአብሔር ይክሳችኋል። በጣም ጠዋትና ማታ በሰው የምትቆስሉ ሰዎች ትረስት ሚ 100% እግዚአብሔር ይክሳችኋል። እናንተ ግን ለሰው ቆስል ምክንያት አትሁኑ። ሚስት ለመቆሰሏ ምክንያት አትሁኑ። ባለቤትሽ ለመቆሰሉ ምክንያት አትሁኑ። የሆነ ሰው በእናንተ ሰበብ ለምናደዱ ምክንያት አትሁኑ። ቢኮዝ አንተ ያቆሰልካት ሴት እህት አላት፣ ልጅ አላት፣ እናት አላት፣ አባት አላት፣ ጓደኛ አላት፣ ዘመድ አላት። እሷ ቆስላ ወደ ቤት ስትገባ ምን ሆነሽ ነው ተብላ እናት አብረዋ ትቆስላለች። የእናቷ ስኳር ከፍ ይላል፣ ወይ አባትየው ስኳር ከፍ ይላል፣ ወይ ደም ግፊቱ ወይ ደም ማነሱ። እናንተ አንድ ሰው ብቻ አይደለም ባይዞ የምታቆስሉ። ባልሽን የምታቆስ አንድ ሰው ብቻ አይደለም፣ የልጆችሽን አባት ነው የምታቆስ። እናት አለው፣ እህት አለው፣ ወንድም አለው፣ በስትሮክ የተመታ ዘመድ አለው። የሱም መቁሰልና ሰላም አለመሆን ሰምተው ጸጥ የሚሉ ሰዎች እንደዚህ ነው። ተያይዘን ረጅም ዓመት ያለቀ ነው ባይዞ ረጅሙን ዓመት ያለቀ ነው እንደዚህ ተያይዘን። አንተ እሷን ታቆስላታለህ፣ እሷ ቤት ስትገባ ልጆችህን ታቆስላለህ፣ እናትህን ታቆስላለህ፣ እህት ወንድሞችህን ታቆስላለህ። እናንተ የሆነ ሰው ስታቆስሉ ያ የምታቆስሉ ሰው ብቻውን አይደለም። እህት አለው፣ ወንድም አለው፣ እናት አለው፣ አባት አለው፣ ጓደኛ አለው፣ ቤተሰብ አለው፣ ዘመድ አለው። ስኳሩ ከፍ እያለበት ያለ ጸጥ ይላል። ያ ሰው ግን አይነገርም፣ ብዙ ጊዜ አይታወቅም። ስንቱ ሰው በእኛ ሰበብ በስኳር እንደሞተ፣ ስንቱም በእኛ ምናምን ነው ነገር እንደሞተ አይነገርም። በእናንተ ሰበብ ራስ ምታት በቃ ታሞ የሚውል ሰው አለ። ከዛ ሰዎችን በምናሳምምበት መጠን ደግሞ እኛ እየታመምን ደግሞ እንኖራለን። እነሱ መድኃኒት አላቸው፣ እኛ ግን መድኃኒት አይኖረንም።